ንዳ ሙቪ ማየት ለምትወዱ የፋሲካ ሌሊት የተባለ አንድ አነጋጋሪ የሆነ ሙቪ መጥቷል። ስለሱ አንዳንድ ነገር እንነጋገራለን። ለቻናሌ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። አሁን ወደ ሙቪው ሃይላይት እንሄዳለን። አብራችሁኝ ሁኑ። ለመኖር ስለምፈልግ ተስፋ አድርጋለሁ። ልጅቷ ልትወድቅ ነው እንዴ? እንደ ወፍ መሆን እፈልጋለሁ። የሚገርማችሁ ሙቪ ማየት ልጅ እያለው በጣም እወድ ነበረ። አያመልጠኝም። ድሮ በሲዲ እያለ በቃ ከቪዲዮ ቤት እየተከራየን እናያለን። በጣም ነው የምወደው። እንግሊዘኛም አማርኛ ሙቪ፣ በተለይ አማርኛ ሙቪ በጣም ነበረ የምወደው። እንዲያውም እማረሳው ልጅነቴ በጣም በልጅነቴ ትዝ የሚለኝ ማታ ማታ ወንድሜ ከቪዲዮ ቤት ሙቪ ይዞልን ይመጣል። ሲዲ ሶስት መሰለኝ በ10 ብር 3 ምናምን መሰለኝ፣ እርግጠኛ አይደለሁም ግን ረስቸዋለሁ። በጣም ረዥም ጊዜ ሆኗል። እና እንደዛ ተከራይቶ ይዞልን ይመጣል። በተለይ እነዚህ ቀልዶች፣ የክበበው ገዳ ብቻ በዛ ሰዓት የነበሩት በጣም ደስ የሚሉ የቀልድ ስብስቦች፣ ሙቪዎች የእንግሊዝኛም የአማርኛም ይዞ ይመጣል። ቡና ማታ ላይ ይፈላል፣ እራት እንበላለን፣ ሙቪ ያየን ቡና ይጠጣል። ብቻ የማረሳው ትዝታ ነው በልጅነት ያለኝ በጣም ደስ የሚል እና ከብዙ ጊዜ ሆኖኛል። በተለይ እዚህ አሜሪካ ከመጣው በኋላ ልጆች መውለድ፣ አንዳንድ ነገር ስራ መስራት ቢዚ ያደረገኝ ብዙም ወደ ሙቪው እንደመጣው አካባቢ በእርግጥ ነበረ፣ ግን ቅርብ እንደዚህ 5 6 7 ዓመታት ሙቪ አላየውም ማለት ይቻላል። አላይም፣ በጣም ቢዚ ነኝ። እረፍት በሆንኩበትም ሰዓት ሌላ ነገር እንጂ ሙቪም አላይም። ለምን እንደሆነ እኔ እንጃ፣ ምክንያት ባይኖረኝም ማለት ነው። ግን ይህ ሙቪ በአጋጣሚ ያየሁት የፋሲካ ሌሊት ይባላል። ብቻ ርዕሱን ሳየው የፋሲካ መዳረሻ ስለሆነ ራሱ ነው መሰለኝ የሆነ ኢንተረስቲንግ ነገር የፋሲካ ሰሞኑም ስለሆነ ብቻ ከፈትኩት እላቸዋለሁ። አየሁት፣ በጣም ወደድኩት። የተንዛዛ ነገር አይደለም። ሙቪው የሚያልቀው በአንድ ሌሊት ነው። በአንድ ሌሊት ነው የሚያልቀው። የሆነ ሁሉ እዛ ላይ የሆነ ሁሉ በአንድ ሌሊት ነው። እሷ ሌሊቱኑ ማለት ነው፣ እንደ ነገ ፋሲካ ሊሆን ነው። ሌሊቱኑ እሷ ወደ ጭፈራ ቤት ትሄዳለች። እሱ ደግሞ ወንድየው ወደ ቸርች ሲወጣ ነው የሚያሳየው። እሷ ደግሞ ወደ ክለብ ስትሄድ ነው የሚያሳየው፣ ሲጀምር ማለት ነው። ሲጀምር ያለው እንደዛ ነው። ከዛ በኋላ እሷ እዛ ክለብ እየጨፈረች ምን እያለች ከአንዱ ጋር ትተዋወቃለች። አብረው ይጨፍራሉ፣ ምን ይላሉ። ከዛ በኋላ ራት ለመብላት ከዛ ቤት ይወጣሉ ማለት ነው። በጭፈራው ቤት ራት ለመብላት ይወጣሉ። ሲወጡ እንግዲህ መንገድ ላይ መኪና ይገጨዋል። እሱን አብሯት ያለው ልጅ ማለት ነው። መኪና ሲገጨው እርዳታ ትጠይቃለች። የኛው ልጅ ደግሞ ወደ ቸርች እየሄደ ነው ብያቸዋለሁ። ሲጀምር ሙቪው ሲጀምርም እንደዛ ነው። ወደ ቸርች እየሄደ ነው። መንገዱ በጣም ክራውድድ ነው። በቃ እዛ ቆሟል፣ ስታክ አድርጎ ማለት ነው። ባይዘው መስከረም በስንቱ ላይ የምትሰራው መስከረም የምትባለው አክተር ናት። እዛ ላይ የምትሰራው በጣም ነው የምወዳት። በጣም ጎበዝ ናት። እና እሷ ናት የምትሰራው። እሷ ደግሞ እርዳታ እየጠየቀች ነው። እሱን ትጠይቀዋለች ማለት ነው። እርዳኝ ምናምን ብላ ስትጠይቀው እሱ ደግሞ ይወርዳል። ይጭኑታል። ልጁን የተገጨውን አብሯት የነበረውን ይጭኑትና ይዘውት ወደ ሆስፒታል ይሄዳሉ ማለት ነው። ሆስፒታል ካስገቡት በኋላ ልከፍል ስትል ማለት ነው ቦርሳዋ እንደተሰረቀ ይገባታል። የእሱንም ደግሞ እዛ በሚጭኑበት ሰዓት ከኪስ ውስጥ ወስደዋል ማለት ነው። ዋሌቱን፣ ስልኩን ምናምን ብቻው ተዘርፈዋል። ከዛ በኋላ እዛ
የጫኑበት ልጁ የተገጨበት ቦታ ለመጠየቅ ይሄዳሉ። በቃ እንደዛ ነው ታሪኩ። ለመጠየቅ ይሄዳሉ፣ ያጣሉ። ቤት ትሄዳለች ብር ለማምጣት። አንቺ ውረድ። ለምን ከስር ትደግፈኛለህ? አልገባኝም። ለምንድን ነው የምደግፍሽ? ቁልፌን ከቦርሳዬ ጋር ጥዬዋለሁ። ስለዚህ በዚህ በኩል ነው የምገባው። እንዴት? እንደዚህ ነው። ውረድ። አንቺ ሴት አይደለሽ? ችግር የለም። ለምንችዋለሁ። እስቲ ጋዜን ጉልበቴን እና ከፍ አድርጊ። ከፍ አድርጊ፣ ከፍ አድርጊ። አቅሌት ላይ ነው እንዴ? መጣሁ። እሺ በዚህ በኩል እመጣለሁ። ትቀልበኛለህ? ኧረ በእናትህ በሩ ጋር ጠብቀኝ። ነግሱ ብቻ በእንደዛ አይነት ሁኔታ እንደገና ወደ ሆስፒታል ይመለሳሉ ምናምን። ከዛ በኋላ አብረው እዛው ሌሊቱን ወክ እያደረጉ ብዙ ስለ ራሳቸው ያወራሉ ምናምን። አብረው ይበላሉ፣ አብረው ይቆያሉ፣ በደንብ ይተዋወቃሉ ማለት ነው። እና ሙቪው በዛ ነው ማለት በዛው በአንድ ሌሊት ነው የሚያልቀው። ከዛ በኋላ በደንብ ይተዋወቃሉ። እሷም ስላሳለፈች ነገር ትነግረዋለች፣ እሱም ስላሳለፈው የፍቅር ታሪኩ ይነግራታል። አንዳንድ ስለ ቤተሰብ ምናምን ያወራሉ፣ ሞር ይተዋወቃሉ ማለት ነው። ከዛ በኋላ ሊነጋጋ ሲል እሱ መጀመሪያ የሚወጣው ቸርች ለማደር ነው የሄደው ማለት ነው። ከዛ በኋላ አብረው ሊነጋጋ ሲል በቃ እስካሁን አብረን ቆይተናል ቻው ምናምን ተባብለው ሲለያዩ በቃ ብዙ ነገር ነግሯታል። የእሷ የተበላሸ ህይወት ነበራት። በቃ በእንደዚህ አይነት በአጋጣሚ ነው እንደዚህ አይነት ህይወት ውስጥ የገባችው። ብዙ ሱሶች ማጨስ ምናምን ብዙ ሱሶች ነበረባት። እሱም ያለፈበት ስለሆነ ብዙም አልተቃወማትም። ብቻ እንደዛ ነበረ። ለምን ክለብ እንደምትሄድ ራሷን መርሳት እንደምትፈልግ ምናምን ህይወት ታሪኳን ሁሉ ነግራዋለች። ከዛ በኋላ ሌሊት ላይ ሊነጋጋ ሲል በቃ እኔ ልሂድ ብሎ ወደ ቸርች ሊሄድ ሲል አብሬክ ልሂድ ትለዋለች። ከዛ በኋላ እንደዚህ ለብሰሽ ማትሄጂ ምናምን ይላታል። ራሱ የለበሰውን ነጠላ ይሰጣታል። ከዛ በኋላ ደግሞ ልብስ ቀሚስ ለመልበስ ትመለሳለች ምናምን። እንደዛ ባለው አበሻ ቀሚስ ያያል፣ ይገዛላታል። አበሻ ቀሚስ ያስለብሳታል ምናምን። ወደ ቸርች ይዟት ይሄዳል ማለት ነው። እና በጣም ደስ የሚል ያልተንዛዛ። እኔ አንዳንዴ የኢትዮጵያ ሙቪ የሚደብረኝ ምን እንደሆነ ታውቃላችሁ? በጣም ውስብስብ ይላል። በቃ ይሄ በጣም ክሊር ነው። በአንድ ሌሊት ነው የሚያልቀው። ክሊር የሆነ አጭር ነው። በቃ ዘና እያለ ደግሞ የባህል ድባብ አለው። ገና ሲጀምርም ወደ ቸርች ለመሄድ ነው። ከዛ በኋላ ደግሞ መጨረሻው ላይ ወደ ቸርች ይዟት ከሄደ በኋላ ያለው ድባብ የፋሲካ ድባብ፣ የባህል ድባብ አለው። ስለዚህ በትክክል ለፋሲካ የሚታይ የፋሲካ ሌሊት የሚለው ሙቪ ለፋሲካ መዳረሻ የሚታይ ነው። እዩት። ባይዘወይ በጣም ነው የምትወዱት። ብዙ ጊዜ እዚህ ሀገር ሙቪዎች፣ የክሪስመስ ሙቪዎች የሆነ ሲዝኑን የሚያመለክቱ በቃ እንደዚህ የክሪስመስ ሙቪ ስታዩ በቃ ክሪስመስ ላይ የተፈጠረ ነገር ምናምን ነው ከታሪኩ ጋር ክሪስመስ በዓል ጋር የተያያዘ ነገር ስለሆነ በደንብ ነው ፊልም የምታረጉት። በዓሉን በደንብ ነው ፊልም የምታረጉት። ክሪስመስ አካባቢ ያለው ነገር ውስጣችሁ እንዲቀር ነው የሚያደርገው። ይሄም አሁን የፋሲካ ሌሊት የሚለው የሆነ ድባቡ ፋሲካ መዳረሻ ስለሆነ አሁን ድባቡ በጣም ነው ደስ የሚለው እና እዚህ ሀገርም ታውቃላችሁ ክሪስመስ መዳረሻ አካባቢ የክሪስመስ ሙቪዎች ናቸው የሚታዩት እና በጣም ደስ እያላችሁ ነው የምታዩት። ስለዚህ ይሄ በትክክል ሲዝኑን የጠበቀ ትክክለኛ ሙቪ ብዬዋለሁ። እኔ ከ10 ነው የሰጠሁት። በጣም ነው የወደድኩትኝ። ስለዚህ እናንተም እንድታዩት ሪኮመንድ አደርጋችኋለሁ። እስቲ ደግሞ ካያችሁት በኋላ ተመልሳችሁ ኮመንት አድርጉልኝ። ደግሞ እኔ ብዙ ጊዜ ሙቪ ሳይ ኮመንቶችን ገብቻ ያለው እና ይሄኛው ሙቪ ላይ
የተሰጠው ኮመንት በቃ በጣም ነው ደስ የሚለው። የሆነ እንድታዩት ያነሳሳችኋል። ብዙ ሰው እንደተደሰተበት ከዛ ማወቅ ይቻላል ማለት ነው። ስለዚህ በደንብ ነው ሪኮመንድ ማድረጋችሁ። ግቡና እዩት። በጣም ነው ደስ የሚለው። የፋሲካ ሌሊት ብላችሁ ሰርች አድርጋችሁ እሱ ሙቪ እዩት እላለሁ። ለዛሬ ያልኩላችሁ ይሄው ነው። ሙቪ አሁን በቅርብ አሁን ሙቪ እያየው አይደለም እና ምን አይነት ሙቪ እንዳይ ሪኮመንድ ታረጉኛላችሁ? እስቲ ኮመንት ስር ይሄ ሙቪ እዩ ብላችሁ ኮመንት አድርጉልኝ። ምክንያቱም እንደነገርኳችሁ ነው ወደ 6-7 ዓመት አላየውም ሙቪ። በጣም በላይፍ በጣም ቢዚ ስለነበርኩኝ ወይም ደግሞ አይ ዶንት ኖ ምክንያቱም በማላውቀው ነገር ሙቪ እያየው አይደለም፣ ወይም ደግሞ ጊዜ አጥቼ ሊሆን ይችላል። ስለዚህ የትኛውን ሙቪ እንዳይ ሪኮመንድ ታረጉኛላችሁ? የወደዳችሁት ሙቪ ካለ ፕሌስ ሪኮመንድ አድርጉኝ። ኮመንት ላይ ይሄንን ኢ ብላችሁ ኮመንት ላይ ጻፉልኝ፣ ገብቻ ያዋለሁ። ስለዚህ ቴንክ ዩ ፎር ዋቺንግ ለዛሬው። በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። በኔክስት አዲስ ቪዲዮ እስክንገናኝ ባባይ።